deemne mootummaa sana waggaa 25f gargaara tajaajila asiin akka gahan garuu gargaarsi sun mootummaa sana sirreessuu osoo hin ta'in daran balleessaa deemee yeroo ammaatti mootummaan sunii fi uummanni biyya sanii wal lolaa guddaa keessa akka jiruu fi yoo saffisaan jijjiiramni gara nagaa akka hin dhufne taate walitti bu'iinsi guddaan akka uumamu mootummaan sunillee kufuu akka dandeessu jala murree itti himne nuyi kana itti hime akka hiree ministeerri aja'alaa guddichummaan dhufee nutti makame dhimma kanarratti itti fufnee ibsineef booda gara fuulduraa furmaanni maali kan jedhuun furmaanni guddaan uummanni biyya sanii barbaadu mootummaan biyya sanii uummanni biyya sanii mootummaa isaa ta'u mootummaa nagayaa uummachuudhaaf gara qawweessaa uummatarraa gad deebisee hidhamtoota gad dhiisee gara mariititti dhihaatu akka qabu mootummaan kun dhiibbaa akka godhu san yoo kan taane taate gargaarsa barbaachisaa irraa dhaabuudhaan mootummaan sun akka mootummaan uummataa ta'u akka biyya saniitti akka dhaabatu akka barbaadnu ibsinee fi waan tokko tokkos keessa bal'inaan waliin haasofnee kanuma jechuudha. አመሰግናለሁ። ቅድም ሶስት ሆነን ከኢትዮጵያ ኮሚኒቲ ከኦሮሞ ኮሚኒቲ እኔም በተገኘሁበት በኔዘርላንድ ጉዳይ ሚኒስቴር የአፍሪካ ጉዳይ ዋና ኃላፊ እና ከነሱ ከግብረ አበሮቻቸው ጋር ውይይት አድርገን ነበር። ያደረግነው ውይይት እናንተ በመወከል ወሳኝ ነጥቦችን ለማስያዝ ሞክረናል። አንዱ የሆላንድ መንግስትና ህዝብ እዚህ ሀገር ላሉ የኛ ሀገር ስደተኞች ያደረጉት አቀባበል ያደረጉትን ድጋፍ እያደረጉ ያሉትን ድጋፍ በጣም እንደምናስመሰግን ከጅብ አፍ ስላስጠራችሁን እናመሰግናለን የሚል መልእክት ያስተላለፍነው። ከዛው ጋር ተያይዞ የሆላንድ መንግስት በእርዳታም ሆነ በንግድ መልኩ የኢትዮጵያን ህዝብ የዛን ሀገር ህዝብ ለመርዳት የሚያደርገውን ድጋፍ በጣም እንደምናደንቅና ወደፊትም መቀጠል እንዳለበት ካስያዝን በኋላ ነገር ግን ይህ መንግስትም ሆነ ሌሎች የአውሮፓ እንዲሁም የምዕራባውያን ሀገር ለማሳደግ በሀገሩ ሰላም እንዲኖር ኢኮኖሚ የማህበረሰብ እድገት እንዲመጣ የሚደረገው ድጋፍ እድገትን ሰላምንና ጤናን ከማምጣት ይልቅ መንግስት ሰዎችን እንዲገድል መንግስት ህዝብን እስር ቤት እንዲያደርግ በህዝብ ላይ ጦርነት እንዲከፍት መንገድ እንደከፈተ በአሁኑ ወቅት የወያኔ መንግስት ያ መንግስት በህዝቡ ላይ የሚያደርገውን ነገር በተጨባጭ እነሱም ስለሚያውቁት በዚህ ውስጥ የእናንተ ሚናም ትልቅ እንደሆነ መገንዘብ እንዳለባቸው ነው ለማስረዳት የሞከርነው። ከዛ ጋር ተያይዞ እንደ መፍትሄ ያልነው የኔዘርላንድ መንግስት በአውሮፓ ውስጥ ከፍተኛ ሚና ያለው መንግስት እንደመሆኑ በቀጥታም በራሱም ሆነ በአውሮፓ ህብረት አማካኝነት ለኢትዮጵያ መንግስት ብዙ ድጋፍ እና ብዙ ትብብር እንደሚያደርግ ይሄንን ድጋፍና ትብብር በመጠቀም ያ መንግስት ከገዳይነት ጸባዩ ከአንቲነት ጸባዩ ራሱን እንዲለውጥ እናም የኔዘርላንድ መንግስት በራሱም ሆነ በአውሮፓ ውስጥ ባለው ከፍተኛ ሚና በመጠቀም በኢትዮጵያ መንግስት ላይ ተጽዕኖ በማድረግ በወያኔ መንግስት ላይ ተጽዕኖ በማድረግ አንደኛ አሁን እየተደረገ ያለው በተለይ በኦሮሚያና በአማራ ክልል ውስጥ እየተደረገ ያለው መጠነ ሰፊ ግድያ እንዲቆም አስፈላጊውን ጫና እንዲያደርጉ እንዲሁም ያ መንግስት ፖለቲካል እስረኞችን በመፍታት ከህዝቡና ከአገሪቷን ሁሉ አቀፍ የሆነ የሰላም ለውጥ እንዲመጣ ጫና እንዲያደርጉ እየተወያየን ባለንበት ወቅት የውጭ ጉዳይ ሚኒስትሩ ዋናው በአጋጣሚ በመምጣት ከኛ ጋር ተቀላቅለው በዚህ ጉዳዮችና በሌላ ጉዳዮች ላይ ሰፋ ያለ ውይይት አስቀምጠናል። ጠንከር ያሉ ጥያቄዎችም ጠይቀውናል። ከነዚህ ጥያቄዎች ውስጥ ምን አይነት ለውጥ ነው የምትፈልጉት? በአሁኑ ወቅት በመንግስት ውስጥ በዛ ስርዓት ውስጥ ያለው ክፍፍል ምን ይመስላል? እኛ እንደ ኔዘርላንድም ሆነ እንደ ምዕራብ በተጨባጭ አንድ ሁለት ብላችሁ የምታስቀምጡት መፍትሄ ምንድነው የምናደርገው የሚል ጥያቄዎች ጠይቀውናል። ከዚህ ውስጥ የምትሰጧቸውን ገንዘብ ለእርዳታ የምትሰጧቸውን ገንዘብ በአሁኑ ወቅት መንግስት ከሕክምና ከሌላ ዘርፍ እየነጠቀ ወታደር እየቀለበ ሰውን እያስገደለ ስለሆነ ያንን በማስቀነስ ያንን በማቋረጥም ሆነ ጫና በማድረግ ለውጥ እንዲመጣ እንዲሞክሩ ከዛ አልፎ ደግሞ የኔዘርላንድ መንግስት እንዲሁም የስካንዲኔቪያን መንግስቶች በአፍሪካ ውስጥም ሆነ በሌላ ሀገር ውስጥ ሰላም በማምጣት የሚታወቁ ተሰሚነት ያላቸው እንደመሆናቸው ያንን ጉድዊል በመጠቀም በመንግስትና በተቃዋሚ ኃይሉ መካከል ሰላም ለመፍጠር ዳያሎግ መፍጠር እንደሚችሉ አንድ ነገር ግን ደጋግመን ያስረዳናቸው እናንተም እንድትረዱ የምንፈልገው ነገር አለ።
የኢትዮጵያ መንግስት አሁን በሚያደርገው ግድያ እንዳይቀጥል የኢትዮጵያ መንግስትም ይጠየቃል። የሱ ግብረ አበሮች አጋሮች የሆኑ የምዕራብ መንግስታትም ይጠየቃሉ። ይህ ማለት ግን እነኚህ ግብረ አበሮች የኔዘርላንድ መንግስትም ሆነ የአውሮፓ መንግስት ጫና አድርገው ለውጥ የማያመጡ ከሰላማዊ ለውጥ ወደ ሰላም እንደማያመጡ ከሆነ ይህ መንግስት በመግደል ይቀጥላል የሚል ግምት እንደሌለን በሚቀጥሉት ወራት ውስጥ አመታት ባልፈጀ ጊዜ ውስጥ ከውስጥና ከውጪ በሚደረግበት ጫና ሊፈረካክስ እንደሚችል ሲፈረካከስ ደግሞ ለአካባቢውና ለራሱ ለህዝቡ አደጋ እንደሚኖረው እናንተም የምትሰጡት ድጋፍ እዛ አካባቢ ሰላም ለማስከበር በሽብር ጉዳይ ላይ የሚያደርገው ጉዳይ በሙሉ አብሮ ገደል ሊገባ እንደሚችል ያ መንግስት እንደሚወርቅ አስረግጠን የነገርናቸው ይሄን ያለው። አመሰግናለሁ። Thank you, Jawar Mohammed. Thank you, Jawar. Galatomi. Galatomi. Kara dura demna, kara parliament demna.